እነዚህን ሶስት ዩቲዩበሮች አለማወቅ ትልቅ ወንጀል መሆን አለበት። አንደኛ ማት ግሬ። ይሄ ዩቲዩበር ለተለያዩ ቢዝነስ ኦነሮች እንዴት ሲስተም ክሬት አድርገው ራሳቸውን ከጭንቀት ነፃ እንደሚያወጡ ያሳያል። ሃይሊ ሬኮመንድድ ዩቲዩብ ቻናል ነው። አሁኑኑ ሄዳችሁ እዩት። ሁለተኛ ማት ዲያቬላ። በጣም የሚታወቀው ፕሮዳክቲቪቲ ቲፖችን ወይም ደግሞ የተሻለ ሰራተኛ እንድትሆኑ የሚረዷችሁ ምክሮች በመምከር ነው። ከዛ በተጨማሪ ደግሞ ራሱ 30 ቀን ከሶሻል ሚዲያ እየራቀ 30 ቀን ስኳር እያቆመ ከተሞክረው ያገኘውን ጥቅም ይነግራችኋል። አሁኑኑ ሄዳችሁ እዩት። በእርግጠኝነት ህይወታችሁ ላይ በጣም ብዙ ለውጦች እንድታመጡ ይረዳችኋል። ሶስተኛና የመጨረሻው ክሪስ ዱ። ይሄ ዘ ፊውቸር የሚባል ዩቲዩብ ቻናል ፋውንደር ሲሆን ዘ ፊውቸር ስትጽፉ ኢን መጨረሻ ላይ ኢንክሉድ እንዳታደርጓል። ብራንዲንግ እንዲሁም ደግሞ ማርኬቲንግ ጋር በተያያዘ በጣም ኢንሳይትፉል የሆኑ ቪዲዮዎችን እየሰራ በዩቲዩብ ቻናሉ ላይ ፖስት ያደርጋል። ተጨማሪ ዩቲዩበሮች የምትፈልጉ ከሆነ ደግሞ ቴሌግራም ቻናሌ ላይ 50 ዩቲዩበሮችን ካጠገባቸው የሚሰሩትን የኮንተንት አይነት ጽፌላችሁ ቴሌግራም ቻናሌ ማግኘት ከፈለጋችሁ ደግሞ ሊንኩ ባዮ ላይ አለላችሁ።